ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ተጠፋፋን አይደለ? ምን ይደረግ እንግዲህ መቻል ነው። እና ዛሬ አንዷን እህታችን ምን አደረገ መሰላችሁ? እንደው ትሰሙታላችሁ። ቪዲዮውን እለቀዋለሁና ቲክቶክ ላይ ነው ሀቢባ ቤት ገብታ ማለት ነው። አረብ ሀገር ያለን ሰዎች ወይንም እዛ ያለን ይመስለኝ ነበር። ለካማ ኢትዮጵያም ቁጭ ብለው እንደዚህ ያደርጋሉ። የሰው ልጅ ሳይሰራ ማለት ነው፣ ሳይሰራ የሰው ገንዘብ እንዴት ይሳካልኛል ብለን እናስባለን። እንደገና 5 ሚሊዮን እሰጥሻለሁ ብሎ ቢለኝ አንድ ሰው እንዴት አምናለሁ? 5 ሚሊዮን እንዴት ነው? አንድ ምንም የማያውቀኝ በፌስቡክ ያወቀኝ ሰው 5 ሚሊዮን ሰጥሻለሁ ሲለኝ እንዴት ሊያታልለን እንደሆነ አይገባንም። አቤት እውነት የያዛታችን ብዛት። 100,000 ብር አለች። 100,000 ብር አካውንቴ ላይ ነበረ ነው አለችው። 100,000 ብር 100 ምናምን ሺህ ብር እና ያንን እናቷን እያሳከመች ልጆቿን እያሳደገች ካላባት ያውም ማለት ነው ያጠራቀመችውን ብሯን ያንን ሰጥታ 5 ሚሊዮን ለማምጣት ስትመኝ ምንድን ነው የሚባለው? የሀገሬ ሰው ምን ይላል? የቆጡን ስታይ የብብቱን ጣለች ነው ምናምን ይባላል አይደል? እና የሌላ ሰው ገንዘብ ስታይ የራሷን አስወሰደችው። የሚያሳዝን ማለት ነው። እና በእንደዚህ አይነት ነገር አረብ ሀገር ማን ነው ይለቃል? ጌታቸው ነው ማን ገብረ እንትና የሚባለው ይረዳል እያሉ ስንት ሰው 90,000 ብር 80,000 ብር እኔ 90,000 ብር 500,000 ብር በዚህ ሀገር 4,000 5,000 200 400,000 ብር ለሱ ከሰጠሁት እኔ ምን ሊሰራልኝ እሱ ብር ያስፈልገኛል? ይሄን ያክል ብር ካለኝ እኔ በነዘልዩ በጣም አዝኜ ነበረ። ይቺ ደግሞ መታ እዛው ኢትዮጵያ ሆነ እንደዚህ ብሎኝ 5 ሚሊዮን ልሰጥሽ ነው ልረዳሽ ነው ምናምን ሲለኝ ከዛ የኢትዮጵያ ላይ ቁጥርሽን ስጪኝ ይከሊያባ ብሎ በዚህ ቁጥር ልኮልሻል እቃ ሲለኝ እያለች እኔ የሚዲያ ሰው አይደለሁም ግን ሌላ ሰው እንድማርበት ፈልጌ ነው አለች። ኮተት የሚዲያ ሰው ሆና አይደል እንዴ ፌስቡክ ላይ ሰውየውን ያገኘችው? ፌስቡክ ላይ ያለኝ አለች። ከዛ ብር ልርዳሽ ብሎ አለኝ። እስቲ ቆይ አንድ ሰው መጥቶ ማለት ነው ልርዳሽ ሲለን እንዴት ነው ኦኬ የምንለው? ለምንስ ይረዳኛል እንዴ? ስንት የሚረዳ ሰው አለ አይደል እንዴ? ለምን እኔን ይረዳኛል? ለምን እነዛን ሄዶ አይረዳም? ሀይ ብሎ ከዛ ቁጥርሽን ስጪኝ ወደ ዋትስአፕ ገቡ። ከዋትስአፕ እንግዲህ ሚዲያ ብትጠቀም ነው አይደለ? ዋትስአፕ ሶሻል ሚዲያ ነው፣ ፌስቡክ ሶሻል ሚዲያ ነው አይደል? እሱም ብትጠቀም ነው ያገኘችው። እኔ ያልጠቀም የሚባል አማርኛ። ከዛ ይመጡና ይሰጡና በገዛ ፈቃዳቸው ማንንም ሳያስፈቅዱ ይሰጡና መተው እባካችሁ ተባበሩ እንዴ እኛ ብርና መታለን። በቃ የአረብ ሀገር ቅመሟ ምናምኗ ሲባልማ የሚሾረው ነው አሉ። ወርቀው እንዳገኙ ያቺ መዳማ ወዳ ስትዞር 50 ወደ ስትዞር 50 እየገረፈች 30 ቀን ሰርታ ያጠራቀመችውን አበበ ታመመ፣ አበበ ተቆረጠ፣ እከሌ እንዲያለች እከሌ እንዲያለች 100 ብር 50 ብር እየተባለ ይሸከፋል አይደል? እየመጣደሚ በገዛ ፈቃዱ እየሰጠ ይመጣና ባካችሁ። እኔ በጣም ነው ያበሳጨች። እኔ ከረዳቻት ትታስ ግን ለምን ዝም ብለን በአግባቡ ማለት እንዴ? የሰው ገንዘብስ ምን ያደርጋል? እኔ ያለፈሁበት አንድ ሰው ምንም የማያውቀኝ ሰርቆትስ አመንዝሮስ አምጥቶት ቢሆን በምን አውቃለሁና ነው የሰው ገንዘብ ተቀብዬ ወደ እኔ እንትን ማደርገው? ልጆችን ማሳደገው ከቶም ልጆችን ማሳደገው እኔ የምበላው ምን አይነት ገንዘብ እንደሆነ ሳላቅ፣ ኧረ በጣም ያሳዝናል። አንዳንድ አሁን ላይ ማለት ነው ሩቅ ምኞት የምንመኝ ከሆነ ወይንም በአቋራጭ ማደግን የምንፈልግ ከሆነ ያለት ነው እኛ የምንወድቀው። በቃ
ያለት እንወርቅ ያንን ያሰብንለት እንወርቃለን። በየእንትኑ ይሄ ብር ይሰራል እንደዚህ አድርገን በኦንላይን ሰራን እንደዚህ ብለን ሰራን ምናምን ሲሏቸው በአቋራጭ እዛ ፌክ ይደረጋሉ። ከዛ ብዙ የአካውንታቸው ይሰረቃል ምናቸው እንትን ይላል። ይህ ሁሉ ምንድነው? በአቋራጭ ለማደግ መሮጥ እና በጣም ከባድ ነው። ኦቶች ግን ከእንደዚህ አይነት ነገር ተጠንቀቁ። አዳምጧል ልጅቷን ያላያችሁ ቲክቶክ ላይ ገብታችሁ ያላዳመጣችሁ ያላዳመጣችሁ ግቡና ይቺ ልጅ አዳምጡ ምን እንደምትል ማለት ነው። በጣም ነው የምታሳዝነው ማለት አሳዘነችኝ እንደዚህ ተጎዳች ብዬ ሳይሆን ትዝብት ነው። የሰው ልጅ እንዴት የለፋበትን ገንዘብ በዚህ ልክ ይዋረዳል እንዴ? እግዚአብሔር ሰጥቷት በድህነቷ በቤቷ በረከት ሞልቶላት ኢትዮጵያ ላይ 3 ልጅ እያሳደግ እናት አባትን እያሳደግ ይቺ 100 ምናምን ካለና አካውንታችን ላይ ሌላ ገንዘብ የኃጢአት ገንዘብ አምጥተን ለማጠራቀም መሞከር በጣም ያማል እውነት ያማል። እና እስኪ ቪዲዮውን እዩትና እናንተም ፍረዱ። ምን ትላላችሁ? ሀቡዬ ሰላም ነው? ሀይ ሀቡዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? ይሰማል ሰናይት እህቴ አመሰግናለሁ ስላስገባሽኝ። ባለፈው ዛሬ ሳምንት ጀምሮ ስለምን ነበር አስገብኝ ብዬ ማለት የሆነ ሸዋሸዋ ተሰርቼ እኮ ነው ለኔም ሳይሆን ለሌሎች እንዲጠነቀቁ ብዬ ነው። እኔ የሚዲያ ሰው አይደለሁም። በጣም የድሃ ልጅ ነኝ። ሮጬ የምኖር ሰው ነኝ እና የሆነ እንትኑ ሙሉ መረጃውን እልክልሻለሁ እና ከውጭ ሀገር የሆነ የሚያወራኝ ሰውዬው ነበረ። እሱን አላመንኩትም። እቃ ልልክልሽ ነው ዲሊቨሪ ያለኝ የትላንትና ሳምንት ሮብ ማለት ነው። እንዴት ተዋወቃችሁ? ከተዋወቃችሁ መጀመሪያ ሰናይት እንዴት ተዋወቃችሁ ከሰውዬው ጋር? የታወቅሽው ፌስቡክ ላይ ሀይ ይለኛል። በፌስቡክ ሀይ ይለኛል። ከዛ ዋትስአፕ ቁጥር ሲለኝ ዋትስአፕ ቁጥር ላኩለት። በቃ ዝም ብሎ ሀይ እንባባላለን። ከዛ ሰው ቤት ነው የምሰራ ያየኛል ጋውን ለብሼ ምናምን። ከዛ በቃ ምንድነው የምትሰሪው ሲለኝ ነገርኩት። ከዛ እኔ አንቺን መርዳት እፈልጋለሁ ይለኛል ሁሌ ማለት ነው። ከዛ የትላንትና ሳምንት ሮብ እቃ እየገዛዛው ነው ልልክልሽ ነው ይልና ፎቶ ቪዲዮ ሁሉንም ልክልሻለሁ አለ። ከዛ እሱን ላከልኝ። ሐሙስ ዕለት ጠዋት በ24 ሰዓት አንቺ ጋር እንዲደርስ ነው አለ። ከዛ ሐሙስ ዕለት ጠዋት በኢትዮጵያ 097 ቤት ስልክ 73 መጨረሻው ትደውልና ሰናይት ታደሰ አለችኛ ቤት እቃ ዲሊቨሪ እንደሚመጣለው ያውቁ ነበር ስትለኝ ብሏል ግን አላመንኩም አልኳት። ከዛ እቃው እኛ ጋር ደርሷል እኛ ዲሊቨሪዎች ነን ጉምሩክ ደርሷል አለችኝ። እሺ አልኳት። ከዛ አሁን ልክ ስልኩን ካነሳው በኋላ ራሴን አላቅም እህቴ በቃ የሆነ እንደማቀው ሰው እንደማወራ ነው ማውራት ማለት ነው። ከዛ አልኳት 35,000 ብር የመንግስት ቀረጥ አለችኝ። እሺ አልኳት። ሽሮ ቤት ልሰራ ያጠራቀምኩት ሳንቲም ነበር ከአካውንቴ ማለት ነው። መጨረሻው እንትን እንድልልሽ ፈልጌ ነው። ከዛ 35,000 ብር አለች። እሺ ብዬ 35,000 ብር ላኩላት። ምን ተስኖት አዲሱ አለም ገና የሚል የንግድ ባንክ አካውንት ላከችልኝ። ከዛ ትንሽ ቆየች። ናሽናል አይዲያሽና አድራሻሽ በትክክል ንገሪኝ እሱን አስተያይቶ ነው የሚሰጡሽ አለች። እሺ አልኳት። እሱን ላኩላት። ከዛ የተወሰነ ደቂቃ ቆይታ ደወለችና ሰናይት ታደሰ ስትለኛ አዎ ነኝ። አቤት አልኳት። ከዛ ይሄ ሰውዬው ዶላር ሲያሽግ ታቂ ነበር ወይ አለችኝ። አለ እኔ እንጃ 50,000 ዶላር አሽጊያለሁ ብሎ ፎቶውን ልኮልኛል አልኳት። ስለዚህ ካርቶኑ ሲፈተሽ ይሄ ተገኝቶበታል። ስለዚህ ሲመነዘር 15,900,000 ብር ነው የሚመጣው። መንግስት ይወርሰዋል እና እንዴት ይሻላል ምናምን አለችኝ። እኔ ምን አውቃለሁ እውነት ነው ግን እላታለሁ። አዎ እውነት ነው። ከዛ ቆይ የተወሰነ ሰዓት ጠብቂኝ ትልና አሁንም መልሳ ደውላ ስልኩን ዘጋችና መልሳ ደውላ ሰው አነጋግሬያለሁ ስለዚህ 125,000 ብር አለችኝ። ከዛ በአንድ ላይ ማሳለፋችን አይደለ 50,000 አንዴ 50,000 አንዴ 8,000 አንዴ 5,000 አንዴ 12,000 አንዴ አድርጌ አሳለፍኩላት። አሁንም እሱም እንደዛ ስክሪንሾት አድርጊና በዋትስአፕ ላኪው ትለኛለች። ላኩላት። ከዛ አሁንም የተወሰነ ቆየች። በቃ አሁን እየጨረስኩ ነው። እሱ ስልክላት የሆነ በልደት ካርድ ነገር ሰናይት ታደሰ ተመዝገን 125,000 ብር 50 ዶላር የሚል የሆነ ወረቀት ላከችልኝ። እልክልሻለሁ በውስጥ መስመር ታዩዋለሽ ደረሰኝ ነው ብላ ማለት ነው። ከዛ የተወሰነ ቆየች። አሁንም
በቃ እየጨረስኩ ነው ምናምን አለችኝ። ከዛ አሁንም መልሳ ትደውልና 3 አካውንት ትሰጪኛለሽ፣ በአካውንት ይገባል ይመነዘርና ማስመንዘሪያ 20 ሺህ ብር ትለኛለች። ከዛ አሁንም እሱም ላኩለት። በቃ በአካውንት ያለው 180 ሺህ ብር እስከሚያልቅ ማለት ነው አስቢ። ከዛ የተወሰነ እንትን አለችና ቆይታ በቃ አሁን ጨርሻለሁ ምናምን 3 አካውንት ትሰጪኛለሽ ምናምን አለችኝ። እሺ አልኩና ከዛ መልሳ ደውላ ሰናይት አለችኝ አሁን የላክሽልን 20 ሺህ ብር ማስመንዘሪያው ሲስተሙን አያንቀሳቀሰምና 95 ሺህ ብር ጨምሪ አለችኝ። ከዛ የሆነ የቤተክርስቲያን ስዕል አጠገብ ያለ እሱ ላይ ሄጄ ተንበረከኩ። በቃ ምንም ሳልል ማለት ነው። እና ዋናው ነገር ሀቡዬ ሰው እንዲጠነቀቅ እኔ የሚዲያ ሰው ስላልሆንኩ ነው የተበላሁትና እንግዲህ ይሄን ይመስል ነበረ ልጅቷ። እውነት እናንተም እንደምትበሳጩ አውቃለሁ፣ ግን ከእንደዚህ አይነት ስህተታችን እንማር እባካችሁ። በተለይ እንደዚህ ሶሻል ሚዲያ ላይ ስንጠቀም ብዙ ይባላል፣ ብዙ ነገር እንላለን። ሶሻል ሚዲያ ለአንዳንዶቹ ጠቅሟቸው ህይወታቸውን ቀይረውበታል፣ ለአንዳንዶቹ ደግሞ ገሎናል። ስለዚህ እባካችሁ እንጠቀምበት እንጂ እንድንሞት አያድርገን ማለት ነው። እና እንግዲህ ሰብስክራይብ እያደረጋችሁ አበረታቱን። በጣም ተስፋ እያስቆረጠን ነው ዩቲዩብ እና በተረፈ እያደረጋችሁን እያበረታታችሁን ያላችሁ ደግሞ ከልብ እያመሰገንኩኝ ቴንኪው ያለው ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ